ሰላም አለይኩም ወረህመቱላህ ወበረካቱ። አህለን ሀባይብ እንዴት ናችሁ? ደህና ናችሁ ወይ? ወደ ኢትዮጵያውያን እህት ወንድሞቼ ደህና ናችሁ? አለሁ አልሐምዱሊላህ፣ እኔ በጣም ደህና ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። እንደምትመለከቱት እዚህ ጋር እንግዲህ ማሻላ በጣም ያማምሩ የኩሽና እቃዎች ናቸው። ኦልሬዲ እስከ 74500 የጨረሱ የኩሽና እቃዎች ናቸው። እነዚህ እንደምትመለከቱት አያችኋት እና አንድ ባንዳቸው አሳያችኋለሁ። እዚህ ጋር ራሱ ካርቶን ውስጥ የጂም ላይ ትረከቦታለች። ያው እንትኗን አልበጠስም ብላኝ ነው ገመዷ። በኋላ ደግሞ ከተበጠሰ ያው ማሰር አስቸግረኛል ማለት ነው እና ለዛ ብዬ አልከፈኩትም ስለታሰረ። አልሙሁም እዚህ ጋር የበረዶ ጆኮች 4 ካርቶን አሉ እንደምትመለከቷቸው እና እዚህ ጋር ባለ 5 ተደራራቢ የወጥ ሳህን አለ 2 ካርቶን እና ባለ 3 ተደራራቢ እንደገና 1 ካርቶን አለ የወጥ ማቅረቢያ እና ሁሉም አንድ ባንድ አሳያችኋለሁ። እስከ 74500 ጨረሰ የኩሽና እቃ ነው። ኢንሻአላህ ቪዲዮ ተከታተሉኝ፣ አሳያችኋለሁ ሁሉም። እና መጀመሪያ ይህን ማክተፊያ ባለ 3 ያው ትልቅ መካከለኛና ትንሽ የዋጋው 1000 ብር ነው። የፕላስቲኩ ማክተፊያ ነው። ከዛ ደግሞ ኳሊቲ የወጥ ማቅረቢያ ባለ 3 ተደራራቢ እንደምትመለከቱት ያው ክዳኑ መስታወቱ ነው። መክፈት አይጠበቅብኝም እና ይሄን ይመስላል። ባለ 3 ባለ መስታወት ክዳኑ ባለ መስታወቱ ነው። ሌላ ደግሞ እዚህ ጋር መጥበሻ ነው እንደምትመለከቱት መጥበሻ ታያችሁት። ባለ 3 ማለት ነው። መካከለኛ ትልቅና ትንሽ። ይሄ ዋጋው 7000 ብር ነው። በጣም ተወደዋል ማለት ነው። የኳሊቲ ነው ግን ያው ቢገዛም ያዋጣል በሚለው ተገዝቷል ማለት ነው። ሌላ ደግሞ እዚህ ጋር እንደምትመለከቱት ከሱፍራ ኮምፕሌት ሱፍራ ነው። ይሄ ትልቁ ነው። ይሄ ጎን 2 ሜትር ነው። ቁመት 2 ሜትር ነው። ጎን 1 ሜትር እንደምትመለከቱት ታያችሁ። በጣም ትልቅ ነው። ማሻአላ በጣም ደስ ይላል። ይሄ የምግብ ነው። ይሄ ደግሞ የቡና ሱፍራ ነው። የሲኒ ማለት ነው። የሲኒ ሱፍራ እና የምግብ ሱፍራ ነው። ዋጋው 2500 ብር። ሌላው ደግሞ ይሄ ሜትር ከ70 የሱፍራ ነው። የሳሩ ሱፍራ ሜትር ከ70 ነው። ዋጋው 1700 ብር። ከዛ ምን ላሳያችሁ መሰለኝ እዚህ ጋር ሀፍዛ አለ ተደራራቢ ባለ 3 እንደምትመለከቱት ይሄ ዋጋው 5000 እና 4500 ብር ተረስፋውት። ይሄ ቀጥ ትንሽ ከተገዛ አንድ ሳምንት እንደዛ ይሆናል። ለዛው ነው ትንሽ ዋጋው እየረሳሁት ነው። እዚህ ጋር የቁርጥ ሳህን አለ እንደምትመለከቱት ደርዘን ነው። ዋጋው አንዱ ፍሬ 250 ብር ነው። ይሄ ማለት ነው አንዱ ፍሬ 250 ብር ነው። ያው አሪፍ ናት እንግዲህ ሰሳልትልም ቆንጆ ናት። ባለ 200 ብር ማለት ባለ 250 ብር ማለት እና ይሄ ዋጋው ባለ 250 ብር ነው። ምን ይመስላል? ከዛ የፈንዲሻ አለ 450 ብር የፈንዲሻ ማቅረቢያ። ሌላ ደግሞ ይሄ የአፍዳው ካርቶን ነው። እዚህ ጋር ባለ 3ቱ የወጥ ሳህን ነው እንደምትመለከቱት ነግሬያቸዋለሁ። ይሄም ባለ 5 ተደራራቢ ነው። በነገራችን ላይ 5 ናቸው። አንዱ በትልቁ ውስጥ ነው አላወጣሁትም ነው ስለታሸገ ማለት ነው። ይሄ ዋጋው 7000 ብር ነው። ሌላ ደግሞ እዚህ ጋር ያልተፈታ አለ። ይሄ ተመሳሳይ ናቸው። ያልተፈታ አለ። ይሄ ዋጋው 7000 ነው። ባለ 5 ተደራራቢ ነው። እዚህ ጋር 250 ግማሽ የሾርባ ማንኪያ። እዚህ ጋር ደግሞ በብርጭቆ የውሃ ብርጭቆ ደርዘኑ 1500 ብር። ደርዘኑ 1500 ብር ማለት ነው። እዚህ ጋር ደርዘኑ። ከዛ ይሄ የንቅሳቱ የጠረፍና የንቅሳት ነው የሚባለው ሲኒ አንድ ደርዘን ዋጋው ረሳሁት ስንት እንደሆነ። እዚህ ጋር ደግሞ 2 ደርዘን የቁርጥ ሳህን እንደምትመለከቱት 2 ደርዘን ነው። ያው በዚህ ዲዛይን ማለት ነው። ዋጋው 300 ሂሳብ ማለት ነው። አንዱ 300 ሂሳብ። እዚህ ጋር የእንጀራ ቁርጥ ምናምን የተለያየ ያው የዳቦ የምንም ይሆናል። ያው አሪፍ ነው። 1400 ብር ነው ዋጋው ማለት ነው።
ደግሞ ይሄኛው ሼልፍ ነው እንደነበረ የሽንኩርት የተለያዩ ድንች ምናምን ማስቀመጫ ነው። ይሄ ተለቅ የሚለው ነው፣ ትልቁ ነው። ሌላ ደግሞ እዚህ ጋር ይሄ ኳርትስ የሚባለው ሳህን ነው። እንደምትመለከቱት ይሄ ዋጋው 1700 ብር። አራት እንትን ነው ያለው፣ አራት ሳህን ነው ያለው። ከዛ እዚህ ጋር የጥበቡ አለች እንደምትመደርሰን ነው። እስከነ ጀበናው እስከነ ስኳር ምናምን ሁሉ ነገር የስኳር ማስቀመጫ ሁሉ ነገር አላት። ዋጋው 4500 ብር ነው ይሄ ማለት ነው። ከዛ ደግሞ የእሷ የሚሆን ረከቦት ብላኛለች። ይሄውና ረከቦት፣ ይሄ የእንትኑ ነው የጥበቡ ነው፣ የጥበቡ ረከቦት ነው። የንቅሳት ነው የጥበቡ ነው። ብቻ እንግዲህ በዛ ያለ። እሺ ሌላ ደግሞ ምንድን ነው ያላሳየኋቸው እዚህ ጋር የእንትኑ የበረዶ ጆግ በዚህ ከለር አለ፣ በዚህ ከለር አለ እንደምትመለከቱት። ሌላ ደግሞ በዚህ ከለር አለ፣ በዚህ ከለር ሶስቱ ተመሳሳይ ከለር ናቸው። ሶስቱ በዚህ በወርቃማው ይችኛው ብቻ ነው የምትለየው። እቺ ብቻ ናት የሚደመቅ ትላለች። ወርቃማ ማለት የሚደመቅ ትላለች። እነዚህ አራት ካርቶን ናቸው። ሌላ ደግሞ እንደምትመለከቱት እዚህ ጋር ሁለት ምንጣፎች አሉ። ሁለት የቱርኪ ምንጣፎች ሁለት በአራት ተመሳሳይ ማለት ነው። ተመሳሳይ ሁለት በአራት ያኔ ጎን 2 ሜትር ቁመት 4 ሜትር በተመሳሳይ በሲልቨር ከለር ምንጣፎች ናቸው። እና እዛ ጋር አንድ ካርቶን የእንትንዋላ የጅምላ የተረከቦት አለ። እና ሀባይብ ይሄን ይመስላል ቪዲዮ። ላይክ ሼር ያደረጋችሁ አበረታቶኝ ኢንሻአላህ በሌላ ቪዲዮ እመጣለሁ በኢድንላህ። እናንተ ብቻ ሼር ላይክ ያደረጋችሁ አደርሱልን ለሁሉም። እንግዲህ ማዘዝ የምትፈልጉ እንደዚህ አይነት ማድረስ ለምትፈልጉ ላደርስላችሁ የምትፈልጉ ሰዎች አዋሩ። ኢንሻአላህ ባላ ፍቃድ አደርስላችኋለሁ። እስከዛው መልካም ቆይታ ይሁንላችሁ። ባይ ባይ።